የዛሬው ቪዲዮአችን ደግሞ የሚሆነው ምንድነው የኢንስታግራም አልጎሪዝም ይሆናል ማለት ነው። ኢንስታግራም እንዴት ይሰራል፣ በምንድነው የተሰራው፣ እንዴት ነው እኛን የሚጠቅመን የሚለውን ዛሬ እናያለን። ቪዲዮአችን ከመጀመራችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮአችን እንግባ። ኢንስታግራም እንዴት ይሰራል ካላችሁኝ፣ ኢንስታግራም አንድ ነጠላ አልጎሪዝም አይደለም። ሪል ይሰራል፣ ፊድ ይሰራል፣ ስቶሪስ፣ ኤክስፕሎር አራቱንም አንድ ላይ ጠቅልል አድርጎ የያዘ ነው። ምንድነው ይሄ? ኢንስታግራም ፎቶ ብታረጉ ፎቶ ይለቅላችኋል፣ እንደፈለጋችሁ ነው። ሪልም አለው፣ ፊድም አለው፣ ስዋይፕ የተደረገ ሪል የሚታይ ሪል አለው። ስለዚህ ኢንስታግራም አንድ አይነት አልጎሪዝም አይደለም ማለት ነው። ኢንስታግራም እነዚህን አራት ነገሮች ያያል። አንደኛው ኢንተረስትህን ነው የሚያየው፣ ያንተን ፍላጎት ያያል። ለምሳሌ አንተ የምታየው ቪዲዮ ምን አይነት እንደሆነ ማወቅ ይችላል። እንዴት ነው? አንተ በብዛት ሰርች ያረክ የምታያቸው ቪዲዮዎች፣ ላይክ የምታደርገው ቪዲዮ፣ ለምሳሌ አንዳንድ ጊዜ የሆነ የስፖርት ቪዲዮ ወይም ደግሞ የፊትነስ ቪዲዮ አይታችሁ 5-6 ቪዲዮ ካያችሁ በኋላ ተመሳሳይ የሚመጣው የፊትነስ ቪዲዮዎች ነው የሚመጡት። ስለዚህ አልጎሪዝሙ ምንድነው? አንተን ከዛ ነገር ጋር ማዋሃድ፣ አንተ የምትፈልገውን ነገር ያውቃል፣ ኢንተረስትን ያውቃል ማለት ነው። ቀጣዩ ደግሞ ኢንስታግራም የሚያየው ነገር ምንድነው? ግንኙነት ወይም ሪሌሽንሺፕ ነው። ሪሌሽንሺፕ ስላችሁ ከወንድ ከሴት ጋር ሳይሆን ይሄ ካንተ የምትገናኘው፣ ለምሳሌ የምትጻጻፈው ሰው፣ ኮመንት የምታደርግለት ሰው፣ እነዛ ቪዲዮ ሲለቁ ቶሎ አንተ ጋር ያደርስልሃል ማለት ነው። ሶስተኛው ደግሞ ኮንተንት ታይፕ ወይም የይዘት አይነት ነው የሚሆነው። የይዘት አይነት ለምሳሌ አንተ ብዙ ጊዜ ፎቶ ነው የምታየው ወይስ ሪል ነው የምታየው ወይ ኤክስፕሎር ነው? ለምሳሌ በብዛት ቪዲዮ የምታይ ከሆነ ኢንስታግራም ላይ ቪዲዮ ነው በብዛት የሚያመጣልህ ማለት ነው። ፎቶ የምታይ ከሆነ እንደዛው ነው። ስለዚህ ያንተን ፍላጎትን ማወቅ ይችላል። ኢንስታግራም ጊዜን ይወስናል ስላችሁ እንዴት ነው? ትናንትና ከትላንት ወዲያ የተለቀቀ ቪዲዮ ያለ ዛሬ የተለቀቀውን ቪዲዮ ለአንተ የማሳየት ግዴታ አለበት። ምክንያቱም ከትላንት ወዲያ የተለቀቀውን ወደ ኋላ ያስቀረዋል ማለት ነው። በሰዓቱ የታየው እይታ ይወስናል። ያኛውን ደግሞ በሪል ላይ ምንድነው ዋና ነገሩ? ዎች ታይም ነው። ዎች ታይም ማለት አንድ ሰው ከ80% እስከ 100% ካየው ቪዲዮ ተወዷል በሚል ቪዲዮውን ለሌላ ሰዎች ቡስት ወይም ይገፋልሃል ማለት ነው። ቀጣዩ ሪፕላይ ነው። ሪፕላይ ማለት ደግሞ ደግሞ ማየት ነው። አንድ ሰው ቪዲዮን ደግሞ ካየ ምን ያደርጋል? ኢንስታግራም ያ ቪዲዮ ተወዷል ወይም ተፈላጊ ቪዲዮ ነው በሚል እሱንም ፖስት ያደርግላል ወይም ለሌላ ላልታየ ሰው ይለቅልሃል ማለት ነው። የመጨረሻው ደግሞ ምንድነው? ሼር እና ሴቭ ነው። አንድ ሰው ቪዲዮን ሼር የሚያደርግልህ ከሆነ ለዛ ሰው ያንተ ቪዲዮ ሁሉ ጊዜ ይደርሰዋል። ሴቭም ፌቨራይትም የሚያደርግ ከሆነ ሪፖስት የሚያደርግ ከሆነ ያንተ ቪዲዮዎች በብዛት ለዛ ሰው ይደርሳሉ ማለት ነው። ቀጣዩ ደግሞ ኤክስፕሎር ነው። ኤክስፕሎር ማለት ደግሞ ላንተ የበጀ ነገር ወይም ላንተ የሚሆንን ነገር ነው የሚያመጣልህ። ለምሳሌ በብዛት መኪና ሰርች የምታደርግ ከሆነ ስለ መኪናዎች ተደጋጋሚ መረጃ፣ ተደጋጋሚ ፎቶ ያመጣልሃል ማለት ነው። ኤክስፕሎር ይሄንን ይወስድ። ኢንስታግራም ከማንኛውም ሾርት ቪዲዮ ጋር የተመሳሰለ ስለሆነ አራተኛው ምንድነው? በአልጎሪዝሙ ላይ እንዴት ነው ስኬታማ መሆን የሚችለው ይሆናል ጥያቄያችሁ። አንደኛ ሁክ ነው። ማንኛውም ላይ ሁክ ያስፈልጋል። በቲክቶክም ሊሆን ይችላል፣ በዩቲዩብም ሊሆን ይችላል። ሁክ ግዴታ ነው። ቀጣይ ደግሞ ምንድነው? በቋሚነት ፖስት ነው። ይሄ ማንኛውም ሶሻል ሚዲያ ላይ ምንድነው ኮንሲስተንትሊ አፕሎድ ማድረግ ግዴታችሁ ነው። ይሄ እናንተ የፈለጋችሁ ነገር አይደለም፣ ሶሻል ሚዲያው የሚፈልገው ነገር ነው። ከሱ የሆነ ነገር የምትፈልጉ ከሆነ እናንተም ለሱ ነገር ማድረግ ግዴታችሁ ነው ማለት ነው። ደግሞ ኢንስታግራም በብዙ ጊዜ የሚጠቀሙ ምንድነው ሰው ለመጀናጀን ምናምን ሊሆን ይችላል። በኢንስታግራም ላይ ብዙ ነገር ይሰራል። ለምሳሌ በብዛት ኢንስታግራም ላይ ሰው ተጠቃሚ ያለው ከቲክቶክ ይልቅ ሳይሆን ቢያንስ አለው እዛ ላይ ግን ቢሆንም ማስታወቂያ የሚያዩ ሰዎች ብዙ ነገርን ፕላትፎርምን የሚከተሉ ሰዎች ናቸው ኢንስታግራም የሚያዩት። ኢንስታግራም ስትጠቀም እንዴት ነው ለአልጎሪዝሙ ቅርብ መሆን አለብህ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። እኔ ጆና ያለኝ ፒስ